ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? ዛሬ በለገሃር ጊፍት እያስገነባ ባለው መንደር ተገኝተናል። እንግዲህ በዚህ መንደር ምን እንደያዘ ግንባታው ምን እንደሚመስል ሙሉ መረጃውን እናደርሳለን። ተከታተሉን፣ ከኛ ጋር ቆዩ። እንግዲህ ተመልካቾቻችን ቅድም በመግቢያው ላይ እንደጠቀስኩት አሁን የምገኘው ጊፍት ሪል ስቴት እያስገነባ ባለው በለገሃር መንደሩ ላይ ነው። ይሄ መንደር ወደ 84 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው። በተጨማሪም ደግሞ የንግድ ሱቆች የያዘ መንደር ነው። እዚህ መንደር ላይ ወደ 23 ሺህ ካሬ የሚጠጋው ግሪን ኤሪያ ነው። ከዛ ባሻገር ደግሞ የልጆች መዋያዎች፣ ክሊኒኮች፣ ትምህርት ቤቶች፣ ትላልቅ ሞሎችን ያካተተ መንደር ነው። በዚህ መንደር ላይ በተጨማሪም የመሮጫ ትራኮች፣ የእግር ኳስ መጫወቻዎች ሙሉ ለሙሉ ለነዋሪዎቹ ሲወጣ የሚያስረክብ ይሆናል ማለት ነው። ከዛ በተጨማሪ ደግሞ እንደምታውቁት ለገሃር ላይ ብዙ የመንግስት ተቋማቶች፣ የግል ተቋማቶች፣ ዋና መስሪያ ቤቶች የሚገኝበት አካባቢ ነው። ከዛ በተጨማሪ ለሜክሲኮ፣ ለቦሌ፣ ለፒያሳ፣ ለብዙዎቹ ከተማዎች ውስጥ የዕለት ተዕለት እንቅስቃሴ የምናደርግባቸው አካባቢዎችን የሚያማክል ቦታ ነው ማለት ነው። ይሄ ፕሮጀክት እንግዲህ ከተጀመረ 1 ዓመት ሆኖታል። በ1 ዓመት ውስጥ ብዙ ብሎኮችን ገንብቷል። በኋላ ላይ እንደምታዩት ሙሉ ለሙሉ ስትራክቸሩ ያለቀ፣ ከዛ ባሻገርም ደግሞ ስትራክቸራቸው 10ኛ፣ 12ኛ፣ 7ኛ፣ 8ኛ የደረሱ ብሎኮች አሉ ማለት ነው። በኋላ የምትመለከቱት ህንፃ ለየት ባለ መልኩ ከ1 ዓመት በኋላ የምናስረክበው ህንፃ ነው ማለት ነው። እንግዲህ ይሄኛው በተወሰነ መልኩ ውስጥ ገብተን የምናየው ይሆናል። ከዛ ባሻገር ደግሞ ሌሎችንም በጥልቀት እናያቸዋለን ማለት ነው። አብራችሁን ሆኑ። እንግዲህ ተመልካቾቻችን ጊፍት ሪል ስቴት በዚህ ደረጃ እየገነባ ይገኛል። አሁን የምንገኘው በ1 ዓመት ውስጥ የሚያስረክበው ብሎክ 1 የምንለው ብሎካችን ነው። ፋስት ትራክ እንለዋለን በሌላ ደግሞ ምክንያቱም ከሌሎቹ በመለየት በ1 ዓመት ውስጥ ሙሉ ለሙሉ ነዋሪዎች የምናስረክበው ብሎክ ነው ማለት ነው። ይሄ ብሎክ እንግዲህ ከ1 ዓመት በኋላ በቀጣይ ዓመት 2019 ላይ ለነዋሪዎች የምናስረክበው ይሆናል። ይሄ ብሎክ ለየት የሚያደርገው ምንድነው መሰላችሁ? ከሌላው ለየት ባለ ሁኔታ ዳር ላይ የሚገኘው ሙሉ ለሙሉ የከተማዋን እይታ ማየት ያስችላል። እዚህኛው ላይ ማንኛውም ሰው ቤት ሲገዛ የከተማዋን እይታ ሙሉ ለሙሉ ማየት ይችላል ማለት ነው። በኋላ ላይ እንደምታዩት እንግዲህ ከተማችን ሙሉ ለሙሉ እንዲህ ባለ መልኩ ማየት ትችላላችሁ። በኋላችን ትላልቅ የመንግስት ተቋማቶች፣ የንግድ ተቋማቶች ዋና ኦፊሳቸው የሚገኘው እዚህ ላይ ነው ማለት ነው። ይሄ ቤት እንግዲህ ባለ 2 መኝታ ቤት ነው። ለነዋሪዎች በዚህ መልኩ እየተሰራ ይገኛል ማለት ነው። ሰፊ የሆነ ባልኮኒ ይኖረዋል። ከዚህ ጋር ማየት እንደምንችለው ሰፊ የሆነ ባልኮኒ ያላቸው፣ ከዛ ባሻገር ደግሞ ስፔስ አለው ማለት ነው። ምንም አይነት ኮምፓውንድ ውስጥ ከዛ ድረስ ነው የሚገኘው። ምንም አይነት ከፍለፊት የሚሰራ ህንፃ የለም። ለወደፊት ምንም አይነት ህንፃ ይገነባብኛል፣ ይሸፍነኛል የሚል ፈጽሞ ሀሳብ የለም ማለት ነው። ስለዚህ ሙሉ ለሙሉ ብርሃን ነዋሪዎቹ ያገኛሉ ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር የሚገኘው ዋናው መኝታ ቤት ነው እንደምታዩት። ስለዚህ በደንብ ሰፊ ነው እንደምታዩት። እጅግ በጣም የሚያምር ቤት ነው። የራሱ የሆነ ደግሞ እዚህ ጋር ለብቻ ቤት ባኞ ቤት አለው ማለት ነው። ከዚህ ጋር ባኞ ቤት አለው፣ እዚህ ጋር ደግሞ ድሬሲንግ አለው። ስለዚህ ቤቱ በጥንቃቄ እየተገነባ እየተሰራ ነው ማለት ነው። ከዛ ባሻገር እዚህ ቤት ላይ እንግዲህ መግባት እንደምትፈልጉ ውስን ቤቶች ብቻ ናቸው ያሉት ማለት ነው። ስለዚህ በ1 ዓመት መረከብ የሚፈልግ ቶሎ መረከብ የሚፈልግ ሰው ካለ ኮንታክት ሊያደርግ ይችላል ማለት ነው። ይሄኛው ብሎክ 8 የምንለው ብሎካችን ነው። በ3 ዓመት ውስጥ የምናስረክበው ብሎካችን ነው። ከሱ ባሻገር ደግሞ ብሎክ 6 የምንለው አለ ከጎን እንደምታዩት። በተመሳሳይ በ3 ዓመት ውስጥ የምናስረክባቸው ብሎኮች ናቸው። በፍጥነት እየተገነቡ ያሉ ብሎኮች ናቸው። እነዚህ ሁለቱ ብሎኮች ኦልሞስት 10ኛ ወር ላይ ነው የሚገኙት ግንባታቸው ከተጀመረ። ለግንባታው ፍጥነት ምክንያት የሆነን አንደኛው ኮንክሪት ሚክስ፣ በኋላ ላይ እንደምታዩት የኮንክሪት ሚክስ ሙሉ ለሙሉ እዚሁ ነው የምናመርተው። ከዛ ባሻገርም ደግሞ ብሎኬት እዚሁ ሳይታችን ላይ ነው እያመረትን ያለ ነው ማለት ነው። ስለዚህ ጊፍት ሪል ስቴት በአጠቃላይ እንግዲህ አሁን ላይ ወደ 7 ብሎኮች
ለሽያጭ አውጥቷል ማለት ነው። እነዚህ ብሎኮች እያንዳንዳቸው በዚህ የግንባታ ደረጃ ላይ ነው የሚገኙት። ምናልባት ከአንድ ብሎክ ባሻገር ሁሉም ብሎኮች ማለት እንችላለን በዚህ የግንባታ ደረጃ ላይ ነው የሚገኙት። ስለዚህ ጊፍት ሪል ስቴት ላይ በለጋሃር መንደሩ ላይ ኢንቨስት ማድረግ የምትፈልጉ በተለይ ደግሞ ለመኖሪያነት የምትፈልጉ በደንብ ምቹ የሆነ ኤሪያ ነው። ከዛ ባሻገር የንግድ ቦታ የምትፈልጉ ለማከራየት የምትፈልጉ ሰዎች ካላችሁ የከተማችን መሀል እምብርት ላይ የሚገኝ ፕሮጀክት ስለሆነ በማንኛውም የኢንቨስትመንት አማራጮች እጅግ አዋጭ የሆነ ኢንቨስትመንት ነው ማለት ነው። ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ኮንታክት ማድረግ ትችላላችሁ። ጊፍት ሪል ስቴት እንግዲህ ለ30 ዓመታት ማህበረሰብን እየገነባ ብዙ ቤቶችን እያስረከበ ይገኛል። በለጋሃር ላይም በአጭር ጊዜ ውስጥ ለእናንተ እናስረክባለን ብለን እምነታችን ነው። ጊፍት ሪል ስቴት ማህበረሰብን እንገነባለን። መልካም ጊዜ ይሆንላችሁ።